ኑማ የሆነ ነገር ላሳያችሁ። የሆነ የሚገርም ነገር ና እስኪ ና የሆነ ነገር አብረናቸው ና እስኪ ጠጋ በልና ይህንን ነገር አሳያቸው። ስሙኝማ፣ ይሄ በጣም ለምን ተደርጎ የተሰራ ከዛ በኋላ ደግሞ ዘር የተዘራበት ትንሽዬ ቦታ ናት እና ይገርማችኋል፣ ዘሪው ዘርን ዘርቶ ስለ ዘሩ ቼክ አድርጎ አያውቅም እና የዘራውን ዘር የሚያሳድግለትም የሚያበቅልለትንም እግዚአብሔርን ተማምኖ ረስቶታል፣ ትቶታል። እና ምን ልላችሁ መሰላችሁ፣ መልካም ልብ ያለው ሰው፣ መልካም ማንነት ያለው ሰው፣ መልካም ስብዕና ያለው ሰው ዘርን የሚዘራው ስለሚያጭር ነው። መልካም ነገር ከሰው አይደለም የሚጠበቀው፣ ከእግዚአብሔር ነው። ልባችሁ ቀና ሆኖ ለሰው መልካም ስታደርጉ ከእግዚአብሔር እንጂ ለምን የዘራሁትን አላጨድኩም አላበቀልኩም አይባልም። ስለዚህ ልክ እንደዚህኛው ዘርቶ ሰው እግዚአብሔርን እንደሚጠብቅ ከእግዚአብሔር መልካም ነገር እንደሚመጣ ጥሩ ነገር እንደሚያገኝ እንደሚያምነው ልክ እንደዛ ለሰው መልካም ስታደርጉ ቅን የሆነው ልባችሁ የዋህ ልባችሁ ሰዎች የሰጣችሁትን ነገር አልተረዱም ማለት እግዚአብሔር የእናንተን ዘር አይቆጥርም ማለት አይደለም፣ አይባልም፣ ነውር ነው። ስለዚህ ከእግዚአብሔር መልካም ነገር እንጠብቅ። ልክ እንደ ዘሪው ዘርን እንዝራና የሚያሳድገውን እግዚአብሔርን እንጠብቅ።